ሰላም እንዴት ናችሁ? ዛሬ የምንሰራው የጾም የካሮት ኬክ አሰራር ነው። ሰብስክራይብ ስላደረጋችሁኝ አመሰግናለሁ። 580 ሰብስክራይብ ደርሻለሁ። ከዚህ በላይም ሰብስክራይብ እንደምታደርጉኝ አልጠራጠርም። ወደ አሰራሪ ከመሄዴ በፊት ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉኝ። ወደ አሰራሩ እንሄዳለን። ለምታዩት 2 ካሮት ያስፈልገናል። ከዛ በኋላ ስኳር ነው የሚያስፈልገን። ከዛ ቤኪንግ ፓውደር አለን። ከዛ በዚህ በአንድ ማግ የሚያክል ዱቄት ፍርኖ ዱቄት፣ ከዛ በኋላ ቫኒላ ኤክስትራክት፣ ከዛ በትኩስ ውሃ አድርገን እናቦካዋለን ማለት ነው። ስለዚህ መጀመሪያ ይሄንን እንልጣለን። ልጣን እንፈቀፍቃለን በመፈቅፈቂያ ማለት ነው። በዚህ መፈቅፈቂያ አድርገን እንፈቀፍቃለን ማለት ነው። ከዛ እንደዚህ ዱቄታችንን በእቃ አድርገን እንነፋዋለን ማለት ነው። ቆሻሻ ድንገት ከኖረው እንደዚህ በንጹህ እንዲሆንልን እንደዚህ ሙሉ ነው የተጠቀምኩት። አንድ የማግ ኩባያ እንደዚህ እንነፋዋለን ማለት ነው። ከዛ በመቀጠል የምንጨምረው ስኳር ነው። ስኳር በዚህ የሾርባ ማንኪያ 4 የሚያህል የሾርባ ማንኪያ ስኳር ነው የተጠቀምኩት። ግን በደንብ ስኳር እንዲላችሁ ከዚህ በላይ መጨመር ትችላላችሁ። እኔ ትንሽ ስኳር ስለፈለኩኝ ነው እና እንደዚህ እንደምታዩት 4 ሾርባ ማንኪያ የሚሆን ጨምሬያለሁ ማለት ነው። ከዛ እንደዚህ ካደባለቅነው በኋላ የቀረፋ ዱቄት እንጨምራለን። የቀረፋ ዱቄት ጣዕም ይሰጥልናል እና ደግሞ እንዲጣፍጥ ያደርገዋል። ስለዚህ እንደዚች በዚች ግማሽ የሚያክል የሾርባ ማንኪያ ግማሽ የሚያክል ነገር ነው የጨመርኩት። እንደዚህ እንጨምርበታለን ዱቄቱን ማለት ነው የተፈጨውን። ከዛ በመቀጠል የቫኒላ ኤክስትራክት እጅግ በጣም ውስጥ አድርጋ የምትሸጠውን እሷን በአንድ ክዳን ጨምራለሁ። ለጣዕም እንዲሆን ስለሆነ አንድ ክዳን ይበቃዋል። እንደዚህ አንድ ክዳን ጨምራለሁ ማለት ነው። ከዛ በመቀጠል እንዲች በሻይ ማንኪያ የምትሆን ጨው ጨምሬያለሁ። ከዛ ደግሞ እንደዚህ አንድ የሻይ ማንኪያ የሚሆን ደግሞ ቤኪንግ ፓውደራችንን እንጨምራለን። ከዛ እንደዚህ ካደባለቅን በኋላ ካሮታችን የተፈቀፈቀ ካሮታችንን እንጨምራለን። እንደዚህ በደንብ አድርገን እናደባልቀዋለን። ከዛ ለብ ያለ ውሃ ስላለኝ ለብ ባለ ውሃ ነው የምናደባልቀው ማለት ነው። ለብ ባለ ውሃ እናደባልቀዋለን። ዱቄት ስላነሰኝ እንደዚህ ጨምሬበታለሁ ማለት ነው። ግማሽ የሚሆን የኩባያውን ትንሽ ዱቄት ጨምሬበታለሁ ማለት ነው ድጋሚ። ከዛ በደንብ አድርገን እንደዚህ እናዋህደዋለን። ለሊጥ የሚሆንልን ውህድ ላይ ሲደርስ ሌላኛው የረሳሁት ደግሞ ዘይት ነበረ። አንድ የሾርባ ማንኪያ የሚሆን እንደዚህ ዘይት ጠብ እናደርግበትና እናዋህደዋለን። ከዛ እንደዚህ ላስቲክ ሸፍነን ለ15 ደቂቃ ያክል እናስቀምጠዋለን ማለት ነው።
ከዛ በመቀጠል ዘይት እንቀባዋለን ፓትራችንን። እንደዚህ በብሩሽ አድርገን በደንብ እናዳርሰዋለን። ምክንያቱም ቂጡ እንዳይዝብን፣ ቂጡ ከያዘብን ሙሉ ኬካችንን ነው የሚያበላሽብን። ስለዚህ እንደዚህ ዙሪያውን አድርገን በደንብ እንቀባዋለን ማለት ነው። ከዛ ውህዳችንን ፓትራችን ላይ እንገለብጣለን። እንደዚህ ክብ ፓትራ ካላችሁ ሰየው፣ በኦቫሉ መሆን ይችላል። ባላችሁ ፓትራ እንደዚህ ውህዱን በእኩል በኩል አድርጋችሁ ትጨምሩታላችሁ ማለት ነው። የሚሆን ኦቨን ውስጥ እንከተዋለን። ከላይም ከታችም እሳቱን በደንብ አድርገን ኦቨን ውስጥ እናደርገዋለን ማለት ነው። ከ30 ደቂቃ በኋላ አሪፍና ቆንጆ ይሆንልናል። እንደምታዩት ቆንጆ ሆኖ በስሎልኛል። ይሄን የሆነው በ30 ደቂቃ ነው ያበሰልኩት። እንደምታዩት ነው ቆንጆ ሆኗል። ከላይም ከታችም በደንብ በስሏል። ከዛ በመቀጠል ላዩ ላይ ትንሽ የስኳር ዱቄት ለዲኮሬሽን እንዲሆን የስኳር ዱቄት እንበትንበታለን። ከዛ እንደዚህ ከላይ የስኳር ሲረፕ ነው ያደረኩት። የተፈጨ ስኳርና ውሃ ተማርቂ ነው ከላይ ያደረኩት። እንደ ስኳር ሲረፕ ይሆናል። ቆንጆ ጁሲ እንዲሆን ያደርገዋል። ቆርሼ ይዤ መጥቻለሁ። ዛሬ ደግሞ እስቲ ስቀምሰው ኤክስፕሬሽን ታያላችሁ። አክቹዋሊ በጣም ቆንጆ ነው። ትንሽ ስኳር ያንሷል። ስኳር ብዙ ስላልፈለኩኝ ነው እኔ። ስኳር በደንብ መጨመር ትችላላችሁ። እቺን እንግዲህ ከሻይ ጋር ከምን ጋር እያደረጋችሁ መብላት ትችላላችሁ ማለት ነው። እንደምታዩት ቆንጆ ሆኖ በስሏል። ስኳር ነው ከላይ ያደረኩበት። ስኳርና የስኳር ሲረፕ ነው ያደረኩበትና ቆንጆ ነው። ሞክሩት። ከሻይ ጋር ትወዱታላችሁ ተስፋ አደርጋለሁ። እንደምሞክሩት አልጠራጠርም።